ሃይማኖትህ እውነት ከሆነ ይህንን አብራራልኝ። ሙስሊሞች ለምን በግንባራቸው መሬት እየነኩ ይሰግዳሉ? ይህ ውርደት አይደለም? ጥቂት ታራሚዎች ሳቁ፣ ግን ሳቃቸው ጉልበት ያነሰው ነበረ። ሁሉም ሰው ጠበቀ። ረጋ ብለው አዛውንቱ ተናገሩ። አምላክ የእኛ ስግደት አያስፈልገውም ፍራንክሊን፣ ግን እኛ ያስፈልገናል። የሰው ልጆች በኩራት የተሞሉ ናቸው ሲሉ ቀጠሉ። ኩራት ሰውን እውር፣ ደንቆሮና ብሪተኛ ያደርገዋል። በምንሰግድ ጊዜ ያንን ኩራታችንን እንሰብረዋለን። መሬቱም እውነተኛ ማንነታችንን ያስታውሰናል፣ ከአፈር መፈጠራችንንና ወደ አፈር ተመላሾች መሆናችንን። በክፍሉ ውስጥ አንዳች የመንቃት ነገር ተፈጠረ። የአዛውንቱ ድምፅ እየተለሳለሰ መሄድ ጀመረ። ለፈጣሪው የሚያጎነብስ ሰው ለአምባገነንነት፣ ለፍርሃትና ለሐሰት አማልክቶች አያጎነብስም። ስግደት ነፃ ያደርገናል። ብራንደን እንኳ አይኖቹን ከፍ አድርጎ ተመለከተ፣ ለመጀመሪያ ጊዜ እውነቱን እንደሰማ ሰው። ግን ፍራንክሊን አልጨረሰም ነበር። እንግዲያው ስለ ጾም አብራራልን። ለምን ወዳጅ የሆነው አምላክ ሰዎች እንዲራቡ ይፈልጋል? አዛውንቱ ፍክች አላሉ። ጾም ረሃብ አይደለም፣ መንጻት ነው። ስትጾም የድሆች ረሃብ ይሰማሃል። በአንድ ወቅት ዘንግተኸው የነበረውን በረከትህን ታደንቃለህ፣ ታመሰግናለህ። ፍላጎትህን መቆጣጠር ትማራለህ። ፍላጎትህን እንዲቆጣጠርህ አትፈቅድም። ዲያጎ የተባለ ሜክሲኮዊ ታራሚ ወደፊት ተራመደ፣ ድምፁ እየተንቀጠቀጠ። ከዚህ በፊት ተርቤ ያውቃለሁ። በልጅነቴ ጎዳና ላይ ሳለሁ። ሲርብህ በተለየ ሁኔታ ነው የምታስበው፣ ሕይወትንም በተለየ መንገድ ነው የምታየው። አዛውንቱ ራሳቸውን ከፍ ዝቅ አደረጉ። አዎን የኔ ልጅ፣ ረሃብ የዓለምን እውነት ይገልጣል፣ ልብን ትሑት ያደርጋል፣ ሰው ወደ አምላኩ እንዲቀርብ ያደርገዋል። ታራሚዎቹ በመንቃት መንፈስ ተቁነጠነጡ። ለመጀመሪያ ጊዜ በአንድ ወቅት ሲያፌዙበት የነበረው ቅዳሴ አሁን ትርጉም የሰጣቸው ይመስላል። ቆንጆም መሰላቸው። ፍራንክሊን ቁጣውን ዋጠ። ክርክሩ ክርክር መሆኑ ቀርቶ መስታወት ሆኖ ነበረ። እያንዳንዱ ሰው ራሱን የሚያይበት መስታወት። ኩራቱን፣ ስብራቱን፣ ባዶነቱን እናም በዛ ነጸብራቅ የሆነ ቦታ ላይ ትንሽ የእምነት ብልጭታ ማብራት ጀምራ ነበረ። በማረቢያ ቤቱ ውስጥ ያለው መንቃት ገና መጀመሩ ነበረ። ስለ ስግደትና ስለ ጾም ውይይት ከተደረገ በኋላ በአንድ ወቅት ባገኙት አጋጣሚዎች ሁሉ በሃይማኖቱ ላይ ያፌዙበት በነበሩት ሰዎች መሃል ሹክሹክታዎች መነሳት ጀመሩ። ታራሚዎቹ ቁጭ ብለው ማደርና የአዛውንቱ አብዱላ አዚዝ ንግግሮችን በጭንቅላታቸው ውስጥ መመላለስ ጀመሩ። ግን ከመሃላቸው አንድ ሰው አሁንም ድረስ ለኩራቱ እጁን ላለመስጠት አሻፈረኝ ያለ ነበረ። የቀድሞ ፓስተር ፍራንክሊን ጭንቅላቱ የጦር ሜዳ ሆኖበት ነበር። ከአዛውንቱ የሰማው እያንዳንዱ ቃል እረፍት ነስቶታል። ግን ድክመቱን ለማሳየት አልፈለገም። ለእርሱ ሦስተኛውን ክርክር ማድረግ ስልጣኑን መልሶ ለማግኘት እንደ ጥሩ ዕድል ነበር የታየው። የዛን ዕለት ከሰዓት ካፍቴሪያው በሰዎች እንደተሞላ ፍራንክሊን ከተቀመጠበት ተነስቶ ጎላ ባለ ድምፅ አያቴ፣ ኢስላም እውነት ከሆነ ስለምታደርጉት ሃይማኖታዊ ጉዞ ስለ ሐጅ አብራራልኝ። ለምን ሙስሊሞች መካ ድረስ ጥቁር ድንጋይን ለመሽከርከር ሲሉ ይሄዳሉ? ይህ ትርጉም የሌለው ሃይማኖታዊ ስርዓት አይመስልም? ቀጣዩን ክርክር ለመስማት ጓጉተው በርካታ ታራሚዎች ወደፊት አሰገጉ። በር ላይ የቆሙት ጓርዶች እንኳ ሬዲዮአቸውን የሚያዩ በማስመሰል ጆሮአቸውን ግን ወሬያቸው ላይ ጥለው ያዳምጡ ነበር። አዛውንቱ አብዱላ አዚዝ በትንሹ ፈገግ አሉ። ፊታቸው ላይ ቁጣ ሳይሆን ርኅራኄ ብቻ ነበር የሚነበበው።